ሰላም ሰላም ጋይስ እንዴት ናችሁ? ሙሉ ቀን ነኝ በደብረ ማርቆስ ዩኒቨርሲቲ የሁለተኛ ዓመት ጤና ሳይንስ ተማሪ። ዛሬ ፍሬሽማን 2018 ወደ ግቢ ለምትገቡ ተማሪዎች ለእናንተ የሚሆን አሪፍ ሀሳብ ይዤ መጥቻለሁኝ። እንደተለመደው ቻናላችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ፍሬሽማን እንግዲህ ያው ብዙ ነገሮች አዲስ ነገሮች ያሉበት ነው። ከቦታው ጀምሮ ኮርስ አንዳንድ ኮርሶችም አዲስ ናቸው። ያው አብዛኞቹ ኮመን ቢሆንም አዲስ ኮርሶችም ጭማሪ ይኖራሉ። በዛ በላይ ከቤተሰብ መራቁ አለ፣ ሰልፍ ማኔጅመንት አለ፣ ራስን ማኔጅ ማድረጉ፣ በታይም ማኔጅመንት፣ በገንዘብ ሁሉ ነገር ትንሽ ያው ኒው ኤንቫይሮንመንት ነው እና ትንሽ ለእናንተ የሚሆን ነገር ዛሬ ልላችሁ ፈልጌ ነው። በመጀመሪያ ውጤት የመጣላችሁም ውጤት ያልመጣልም እንኳን ደስ አላችሁ። ዛት ማተር አሁን በዚህ ሰዓት ውጤት መጣም አልመጣም ያን ታክል ቫሪ የሚያደርገው ነገር የለም። ዋናው ራሳችን ማወቅ ላይ ነው እንጂ ግን ውጤት መጥቶላችሁ አሁን በ2018 ወደ ግቢ ለምትገቡ የፍሬሽማን ተማሪዎች የመጀመሪያና ዋናው ማወቅ ያለባችሁ ነገር እዛ ጋ በቃ ሙሉ ኮንትሮል የእናንተ ስለሆነ ራሳችሁን በፍጹም በማይሆን ቦታና በማይሆን ነገር ላይ ጊዜያችሁን ማባከን የለባችሁም። ነገ ላይ ይቆረቁራችኋል። ዛሬ ላይ ጀስት ኢንጆይ እያደረጋችሁት ሊሆን ይችላል፣ ግን ነገ ላይ ግን በጣም ከባድ ነው የሚሆነው እና ይህንን ነገር አደራ ራሳችሁን በተለያየ ነገር በጣም ሁሉ ነገር ፍሪ ስለሆነ ራሳችሁን በተለያየ ነገር እንዳታበላሹ። ኢንቫይሮንመንቱ አዲስ ነው። ማንም ተቆጣጣሪ የላችሁም። 24 ሰዓት ሙሉ የእናንተ ነው። ክላስ ብትቀጡ ማንም የሚቆጣጠራችሁ የለም። ሌክቸሩ ኋላ በግሬድ ምናምን ካላወረደባችሁ በስተቀር ማንም የሚቆጣጠራችሁ ስለሌለ፣ ግን ይህን ነፃነት ግን አደራ ለክፉ ነገር እንዳታውሉት ለማለት ነው። በዛ ላይ ደግሞ ጊዜያችሁን ሶሻል ሚዲያ ማኔጅመንት ጋር ትንሽ ለማለት የምፈልገው ነገር ሶሻል ሚዲያ በጣም አዲክትድ ነገር ነው። በጣም ከባድ ነው። በጣም አሁን ላይ ከሌሎች ሱሶች በበለጠ እንደውም በጣም ቫይራል እየወጣ ያለ ነገር የሶሻል ሚዲያ አዲክሽን ነው እና ሶሻል ሚዲያ አጠቃቀማችሁን በጣም ኮንትሮል ማድረግ አለባችሁ። ፍሪ ዋይፋይ አክሰስ አለ። ምንም የሚቸግራችሁ ነገር ስለሌለ ጀስት ፍሪ ዋይፋይ አክሰስ ካገኘው ብላችሁ የማይሆን ጊዜያችሁን እዛ ጋር እንዳታጠፉ። ጀስት ማየት የምትፈልጉትን ነገር ብቻ አይታችሁ ወጣ ማለት ነው ያለባችሁ። በዛ በላይ እንደውም ሶሻል ሚዲያ ማኔጅመንት ጋር ተያይዞ አፕ ብሬከር ብትጠቀሙ ጥሩ ነው። ለእያንዳንዱ አፕ ታይም ሊሚት ታስቀምጡለት እና ከዛ ያንን አፕ በምትጠቀሙበት ጊዜ ቲክቶክ ሊሆን ይችላል፣ ዩቱብ ሊሆን ይችላል። ያንን አፕ እየተጠቀማችሁ እያለ ያ ጊዜ ሲደርስ ራሱ ብሎክ አድርጎ ያስወጣችኋል ማለት ነው። ይሄንን ብትጠቀሙ አሪፍ ነው። ከዛ ሲቀጥል ያው ገንዘብ ማኔጅመንት፣ ቢዝነስ ማኔጅመንት ያው አሁን ላይ እንደፊቱ የካፌ ምግብ ባይመችም ሁሉም ነገር ያው ከቤተሰብ በምትላክ ነገር ነው እና ያው መንቀሳቀስ የሚቻለው የራሳችሁ ቢዝነስ ካልፈጠራችሁ በስተቀር ጀስት ያያችሁትና ያማራችሁን ሁሉ መግዛት የለባችሁም። ግቢ ላይ ያን ታክል ነን ካፌ ካልሆናችሁ በስተቀር ምንም ያን ታክል የሚያስወጣ ወጪ የለም። አሳይመንቶች ምናምን ይኖራሉ። እነዛም ያን ታክል በጣም ሚኒመም ኮስት የሚጠይቁ ነገር ስለሆነ ገንዘብ ማኔጅመንት ላይ በጣም ጠንቃቃ መሆን ያለባችሁ። ምክንያቱም የነገ ላይፋችሁ አሁን ነው እዚህ ጋር ፓዙ የሚተከለው፣ መንገዱ የሚጀመረው፣ መሰረቱ ፋውንዴሽኑ ያለው አሁን ላይ ነው እና ይሄንን ነገር ሁሉ ታሳቢ እንድታደርጉበት። ቢዝነስ ማኔጅመንት ላይ ጀስት ጀለስ ምናምን አብዝታችሁ ብር በተላከች በአንድ ምሽት በሁለት ምሽት አጥፍታችሁ እንዳትቸገሩ። ቢዝነስ ማኔጅመንት ላይ በጣም ዋይዝ መሆን አለባችሁ። በጣም ዋይዝ እንደዛ ካልሆነ ትንሽ ከበድ ሊል ይችላል እና ደግሞ በዛ ደግሞ እንደዚህ ሪስኮች ደግሞ በተደረቡ ቁጥር ደግሞ ላይፍ ራሱ ዩኒቨርሲቲ ላይፍ ማለት ነው እያስጠላ ነው የሚሄደው። ምክንያቱም ደግማችሁ እንዳትጠይቁ። አሁን ለምሳሌ ለአንድ ወር ይበቃችኋል ተብሎ የተላክላችሁን ገንዘብ በአንድ ምሽት በሁለት ምሽት ከጨረሳችሁ ደግማችሁ ቤተሰብ ጋር እንዳትጠይቁ። ለአንድ ወር ተብሎ የተላከ ስለሆነ እንድትዘርጋችሁ እና በመሀል ደግሞ ያው እነዚህ ነገሮች ስለሚኖሩ ጀስት ቦሪንግ ነው በጣም እና ገንዘብ ማኔጅመንት ላይ በጣም ዋይዝ መሆን አለባችሁ። ይህንን ካልኳችሁ ኮርሶች አዲስ ኮርሶች ይኖራሉ። ሎጂክ፣ ሳይኮሎጂ በጣም ደግሞ ደስ የሚል ኮርስ ነው። ሳይኮሎጂ በተለይ አንትሮፖሎጂ ምናምን እንደዚህ አዳዲስ ኮርሶች ይኖራሉ። ከዛ በተለየ ለናቹራል ማለት ነው። ግን እነዚህ ግን ለናቹራል ለሶሻልም ኮመን ናቸው። ሌላው እንግሊዝ፣ ፊዚክስ፣ ማትማቲክስ እነዚህ ኮመን ናቸው። ጀስት ከታች ክላስ ጀምሮ የተማራችሁት ነገር ስለሆነ ያን ታክል ብዙ የሚያወዛግብ ነገር የለውም። ጀስት ራሳችሁን ሰከን አድርጋችሁ ከቦታ ጋር አዲስ ቦታ ጋር ስለሆነ ያን ደግሞ ስትለመዱም ደግሞ ጀስት ሰከን ባለመልኩ ይሁን እና ለዛሬ ይሄንን ለማለት ፈልጌ ነው። ይመቻችሁ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ቻው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሺ።